እሷን በየትም በኩል ማየት ራሱ አልፈልግም እኔ ሱመያ አዲስ ታዲያ እግር ስከፍታ ማክራኛለች እና ነው ያውን መረዳው እኔ ልጅ ወሳዘነኝ ግን እኔ ምን አገባኝ ራሳቸው ባቆሸሹት እኔ ሱመያ አዲስ ማጸደው ምን አገባኝና እኔ ገደል ትግባ ይመለከተኝ እውነቱን መቀየር አልችልም በቃ እውነቱ ይሄ ነው ተረዱኝ አልችልም እኔ ምንም እንዳልተፈጠረ እዚህ ጋር ገና ለዛውም የሰናዋ ፍለፊቴ ናት እዚህ ጋር ነገ የሆነ ነገር ሲፈጠር ለልጄ እንደዚህ አድርግ ለምለሷ ልጆች እንደዚህ አድርገ ይመጣል መጀመሪያም ሲመጡ እንደዚህ ነው አንቺ ቤት ተሟልቶልሽ የምትፈልጊውን ነገር ሰጥቶሽ ምን ቸገረሽ ተብለሽ መኪና አለሽ እንደ ልብሽ ነው የምትኖሪው ስለዚህ አንቺ እንደዚህ ተንደላቀሽ እየኖርሽ السلام عليكم ورحمة الله وبركاته سلام እንዴት ናችሁ ዛሬ የመጣሁት ኮሜንት ወይ ደግሞ አስተያየት ለምትሰጡ ሰዎች መልስ ልሰጣችሁ ነው ማለት ነው የመጣሁት ማለት ነው ምክንያቱም ኮሜንት ስለማነብ ማለት ነው በፊት እኔም ኮሜንት አረግልሻለሁ ጎበዝ ስልሽ ነበር በዛ ሰዓት ግን ሰዓቱና ወቅቱ ስለነበረ ነው አሁን ግን በጣም አበዛሽው ለአዩም ደስተኛ እንድትሆን እያደረግሽ ነው እና ዝም ብለሽ ተመለሺ ወደ ባልሽ አላህን ፍሪ አለች ማለት ነውና በመጀመሪያ ደረጃ መናገር ፈልገው ኮሜንት ላይ አላህን ፍሪ የምትሉ ሰዎች እናንተ ራሳችሁ አላህን ፍሪ ብላችሁ ኮሜንት አታድርጉልኝ ምክንያቱም ምናልባት እናንተ የማታውቁት እኔ የማውቀው ነገር ሊኖር ይችላል ወይ ደግሞ ላልመለስም ይችላልው እኮ ስለዚህ በቃ እኔ ስለምወዳችሁ ለምትወዱኝ ለምትደግፉኝ ሰዎች ነው እኔ ደስታዬንም የተከፈውበትንም ነገር እንጂ ልክ እናንተ ሱመያ ምን ላይ ደረሰች ምን ሆነች ብላችሁ እንደምታስቡት ደግሞ ማየት የማይፈልግም እቺ ልጅ መጣች የሚልም አይጠፋም አይደል እኔን የሚጠላኝም አይጠፋም ማለት ነው እና እኔ ደግሞ እኔን የሚጠላኝ ሰው እኔ ለሚወደኝ ነው ማለት ነው የምሰራውና አትበሉ እንደዛ አትበሉኝ በሁለተኛ ደረጃ ነገር ደግሞ ዛሬ እኔ በእናንተ በመትወዱኝ ሱመያ ደራሽን አላህን ፍሪ የባልሽን ሚስጥር አታውሪ እኔ መጀመሪያ ገና ሰና ያለው ነበር የሆነ ሚስጥር አለ ያልኩት ማለት ነው አላህን ፍሪ ብላችሁ አስጠንቀቃችሁ ነበር ማለት ነው አሁን ደግሞ ተመልሳችሁ ረመዳን መጥቷል ሱመያ አላህን ፍሪ ተመለሺ አላህን ፍሪ ታረቂ ነው ለምን ከሰይድ ጋር እንደማልታረቅ ዛሬ እውነቱን ነግራችኋለሁ ማለት ነው ግን የሰይድን ስለ ሰይድ መጥፎ ነገር ማውራት ማትፈልጉ ሰዎች ውጡ እንደገና ደግሞ ለምን እናንተ ናችሁ አሁንም ደግሞ ዝም ብል ሱመያ በዛሹ ነው የምትሉ ሱመያ ጎበዝ ስትባይ ጭራሽ ታበጃለሽ አሁን ሳስጠላሽኝ ያግባ ምናምን የምትሉ ማላችሁ ማለት ነው በጣም አካበርሽ የዚህን ያክል የምትሉ ማላችሁ እና እናንተ የመሰላችሁ ምንድነው አዩን ብቻ ስላገባብኝ ለምን ሚስት አገባብኝ ብዬ እንደዚህ የተሳደርኩ እንደዚህ አገሩን ያካለልኩኝ መስሏችሁ ነው ማለት ነው እና ዛሬ ለምን አዩን ስላገባት ሳይሆን ለምን አገር ላገር ስሯሯጥ እንደነበረ ለምን ከሰና አደን ተነስቼ እንደመጣው እነግራችኋለሁ ለምን እንደተደበኩትም እነግራችኋለሁ ማለት ነው ኢትዮጵያ ሳልሄድም ኢትዮጵያ ነኝ ያልኩት ድጋሜ ሲመጣ ላገኘው ለምን እንደማልፈልግ እነግራችኋለሁ ሁሉንም ነገር ያለውን እውነት ዛሬ በዚህ ቪዲዮ እነግራችኋለሁ ማለት ነው እና ይሄንን በነገራችን ላይ ይሄንን ቪዲዮ ሰና ነበር ለቀው ይሄንን ወሬ ሰና ያለው ነበር ልክ እንዳገባ ነበር ልቀርጽ የነበረው ማለት ነው መጀመሪያ ከአዩ ጋር ገና ሲያወራ ገና ተጋባን ሲሉ ለካኒ እዚህም ለካን እንደዚህ አርጋ የርከው ለዛ ነው ልለው ነበር ማለት ነው እና በነገራችን ላይ ሰይድንም መጀመሪያ ገና ይሄን ነገር ገና እንደተጀመረ ነው እኔም ነገሩን ገና ሰይድና አዩ ተጋብተው ገና ቪዲዮ ላይ በጥፊ መታችሁ ከዛ ያወራን ነበር እኔና ሰይድ መደባበርም ያለ መደባበር እንዳለው ነው ትንሽ ያወራን ነበር በዛ ሰዓት ነው እኔ እንግዲህ ሱመያ ወሬው ቤቴ ድረስ ሰተት ብሎ የመጣ ማለት ነው ነገር ለእናንተ ስነግራችሁ ለምን አልነገርሽው ማለታችሁ ስለማይቀር ነግሬው ነበር ለሰይድ ማለት ነው ለሰይድ ስነግረው ምንድነው ያለኝ ችግር የለውም ይሄ ቀላል ነገር ነው ስመጣ አስረዳሻለሁ ነው ያለኝ እኔ መረዳትም አልፈልግም እንዲያስረዳኝም አልፈልግም አስቡት ምናልባት አዩን ባያገባ ይሄኛውን ጠብቅ ሁለት ነገር ባንዴ መጠበቅ ስለማልችል በቃ እዚህ ጋር ሁሉ ነገር ያበቃል ብዬ ወሰንኩ
ለዛ ነው ማለት ነው። በዛም ተደማምሮ ነው ብሎክ ያደረኩት ማላወራው እንጂ ሁለተኛ ሚስት አይደለም ይቅርና እኔ አግባብየው እኔ እኮ ምናልባት አንዳንዶቻችሁ ምናልባት እኔ ብዙ ጊዜ ማለት ነው በአካልም ይሁን በቪዲዮም ይሁን አረብ ነው የፈቀርኩለት አረብ አግባ ብዙ ጊዜ ስል አረብ ስላላገባ ነው እንደዚህ አንድም አይቻለሁ ማለት ነው ያለኝም ሰው ስላለ ነው። በዚሁ አጋጣሚ እኔ ሰይድ አረብም ያግባ አበሻም ያግባ ይሄ እኔ ችግር እኔ ከፈለክ አረብ አግባ ነው እንጂ ያልኩት እኔ ግዴታ አረብ ካልሆነ ያችም ሴት ይችም ሴት ዞሮ ሁለቱም ለኔ ጣውንት ናቸው። አበሻም ቢያገባ አልከለክለውም። ሰይድ አበሻ ማግባት ፈልጋለሁ ካለ መፍቀድ ከሆነ የኔ ፈንታ መፍቀድ እንጂ የኔ ፈንታ አረብ አግባ እንደዚህ ሌላ ዜጋ አግባ ምናምን ፈረንጅ አግባ ምናምን እኔ አይመለከተኝም ማለት ነው። ከፈቀርኩኝ ፈቅጃለሁ። ስለዚህ አበሻ ስላገባ አይደለም እኔ እንደዚህ የሆንኩት ወይ ደግሞ አረብ ስላላገባ ነው አረብ ፈቅዳለት የለብላችሁ የምታስቡ ሰዎች እኔ አረብም ያግባ አበሻም ያግባ ዞሮ ለኔ ጣውንት ነው የሚያመጣልኝ ማለት ነው። እኔ ብታገባ ችግር የለውም የምወዳቸው ጓደኞች ስለነበሩ ለዛ ነው እንጂ እኔ እንትን አይደለም። እንደገና ደግሞ እኔ ነግሬዋለሁ የመን ላይ ያለን የመን ውስጥ የመን ላይ ያለን እዚህ ያሉትን አበሾች አታገባም። ኢትዮጵያ ግን ከገባ የፈለከውን ማግባት ትችላለህ። ይሄንን ብያለሁ። ኢትዮጵያ ያለን ኢትዮጵያ ስትገባ ወይ ደግሞ አበሻ ማግባት ከፈለክ ወይ ኢትዮጵያ ገብተህ ካግባ ወይ ደግሞ ከኢትዮጵያ አስመጣ። እዚህ ግን አታገባም ብያለሁ። ይሄንን ለሰይድ ራሱ ነግሬዋለሁ ማለት ነው። በዛም ስለሚያውቁ ያው ውሸት እንዳይሆን የሚያይም ሰው ስላለ ሰና ያለ ሰው ማለት ነው። በተረፈ ግን ከዛ ውጭ ምንም ይሁን ምን አይመለከተኝም። ባጭሩ ወደ ጉዳዩ ስመጣላችሁ አዩን ስላገባ ብቻ አይደለም ያግባት እንኳን ፈቅጀለት አይደለም ባልፈቅድለትም ማንም ሴት ባሏ ተደብቆ ያገባባታል። ከዛ አግንታ ሊያስረዳት የሚችለው ነገር ሊኖር ይችላል። አሁን ከሰይድ ጋር ብንገናኝ ባጭሩ በቀላሉ እንታረቃለን። ግን የምንታረቀው ባዩ ጉዳይ ነው። ባዩ ጉዳይ አዩን አገባው ምናምን በቃ ያ ቪዲዮ ላይ እንዳያችሁት ምናምን ነገር ምናምን ይቅርታ ወይ ሊያስረዳኝ ወይ ደግሞ ሚዲያ ላይ ያልተለቀቀ እሱ ሊነግረኝ ወይ ደግሞ በማስረጃ ምን ይችላል አላቅም። ምን እንጃ እንዴት አድርጎ እንደሚያስረዳኝ ባላቅም ግን በሆነ መንገድ ዞሮ መግባባታችን አይቀርም። ግን አንድ ነገር አለ። ምንድነው? ይሄን ነገር እኔ አላቅም። የሆነ ሴት መታናት እንግዲህ የሆነ ሴት መታ ሰይድ አገባብሽ በቃ ምናምን ብላ ወሬ ጀመረች ማለት ነው። ከዛ ምን ብትለይ ጥሩ ነው? ሰይድ ከሌላ ልጅ አለው። በቃ ባጭሩ ሰይድ እኔ ጀሚላን ከወለድኩኝ በኋላ